እሾኩን እዛው ትቶ ነው የሚነቅ። እንዲያረተውን ተውን ፀጉር አበጥሩ አላችሁን አበጥርን፣ ሽንኩርት ተጠቀሙ አላችሁን ተጠቀምን፣ ቲማቲም አላችሁ አደረግን፣ ቅመም ኮርኩም ምን ይቀርናል? ስለ ሀብታሞች ተናግሬ ያውቃሉ እና በዚህ ሁኔታ በዚህ ደረጃ ልክ አይደለም ነገሩ የጮኸው። ሰላም ጤና ይስጥልን ውድ የማኪ ቲቪ ፕሮግራም ተከታታዮች እንደምን ከርማችኋል? የተለመደውን ፕሮግራማችንን ከዚህም ከዚያም ይዘንላችሁ ቀርበናል። ተከታተሉን ዘንድ የአክብሮት ግብዣችን ነው። ውድ ወገኖቼ እንግዲህ ከዚህም ከዚያም ፕሮግራማችን የገራረሙንን እንማማርባቸዋለን ያልናቸውን እንዲሁም ወቅታዊ ናቸው ያልናቸውን ይዘንላችሁ ቀርበናል። ሰብስክራይብ ሳታረጉ የምታዩን ካላችሁ ሰብስክራይብ አድርጉልን። እንዲሁም የላይክ ምልክቷን መጫን አትርሱ። ፕሮግራማችንን ከተከታተላችሁ በኋላ የዘውትር አስተያየታችሁ አይለየን። እንግዲህ ከእናንተ ጋር ቆይታ የማደርገው እኔ ማኪ ነኝ ከስዊዘርላንድ። ሰሞኑን ወቅታዊ አነጋጋሪ ጉዳይ የነበረው የፓስተር ዮናታን ንግግር ነበርና እስቲ ላሰማችሁ። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍን። ውድ ወገኖቼ እንግዲህ ተቀንጭባ ተቆርጦ ሄዶብኝ ነው እያለ ነበረ ፓስተር ዮናታን። እስቲ ከመጀመሪያው ያለውን ለእናንተ እናሳያችሁ፣ ተከታተሉት። አንዳንዶቻችን የእግዚአብሔርን ሰጪነት፣ ሁሉ ቻይነት፣ አድራጊነት፣ የጸሎቱን መልስ፣ አባትነት ምናምን የምንገመገመው በሰው ነው። በጣም ሰነፍ እግዚአብሔርን የሚገመገመው በሰው ነው። ይኸው እንትናን ተመልከተው። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል። ከስንፍና የተነሳ ጠምጃቸው ልሞት። ለምን አይልኩም? ለምን ይልካሉ? ሰነፍ አይቀየም። በጣም የሚቀየመው አይታችሁ እኮ ነው። እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም። ሀብታም እኮ ሰው አይቀየምም። ድሃ ጥቁር ጉንዳን ከያዘ አይለቅም፣ ከለቀቀም እሾኩን እዛው ትቶ ነው የሚነቅ። ሰው ያለ ምክንያት ድሃ አይሆንም። ብራዘር፣ ሰው ያለ ምክንያት ድሃ አይሆንም። እነግርሃለሁ፣ ሁላችንም ራቁታችን የመጣን ሰው ያለ ምክንያት ድሃ አይሆንም። የሆነ ጉዳይ አለ ወይ አመሉ ነው ድሃ ያደረገው። ከዛ ሲቀጥል ስንፍን። እንግዲህ ሰሞኑን ጦርነት ያስነሳው ብዙ ንግግር የነበረው የፓስተር ዮናታን ሙሉ ንግግሩ ይሄ ነበረ። ያው እንደሰማችሁት የጀመረው ከራሱ ድሃ በነበርኩ ጊዜ ዘመዶቼን ጠምጄ ይዤ ካላኩልኝ እል ነበረ። ያ ስንፍናዬን ያሳያል፣ ያ ድክመቴን ያሳያል። ድህነት ካለ አንድ ነገር አይመጣም። ድህነት ማለት ወይ ከስንፍና ወይ ከሆነ ነገር ወይ አመሉ ተበላሽቶ ወይ ምን እንዲህ ነው የሚመጣው ብሎ ነው የሚለው። እንዳጠቃላይ ስናየው ኢትዮጵያ በራሷ ድሃ ሀገር ተብላ የተቀመጠች ናት። ያው እንዳጠቃላይ ስናየው ድሆች ነን ማለት ይቻላል። እንግዲህ በዓለም እንዳስቀመጠን ከሆነ ማለት ነው። እያንዳንዱ የራሱ ፕራውድ ይኖረዋል፣ በክርስትናም በምንም በሁሉም ነገር። ግን እንዳጠቃላይ ዓለም እንዳስቀመጠችን ሁላችንም እንደዛ ነን እና ድህነትን መጸየፉን ነው የሚያሳየው። ሰርተን መለወጥ እንችላለን በሚለው ነው የሄድኩት ብሎ እንደገና ደግሞ ማሻሻያ ሰጥቶበታል። የተቸውትም ራሴን የተቸውበት ብሎ የሰጠውን ማሻሻያ ደግሞ ተከታተሉት። ድህነትን ጠንቅቄ የማቅ ሰው ነኝ። ስለ ድሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ
ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት 12ኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግሬ ያውቃለሁ እና በዚህ ደረጃ ልክ አይደለም ነገሩ የጮኸው። አንዳንድ ሰዎች አሁን ድሃ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደኋላ ብዬ አላውቅም። ድሃ ጥቁር ጉንዳን ነው ብለህ አልክ። በነገራችን ላይ እሱ ነገርም የተናገርኩት ስለራሴ ነው ያወራሁት፣ ስለሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ የማወራው በየዓመቱ ወቅት እየጠበቁ እኔን ለማጣጣልና እንደሰማችሁት ነው። እንግዲህ ያው ራሴን ነው የተቸሁት። ምን ነው ከዚህ በፊት ሀብታሞችን ስናገር እንደዚህ አልሆኑም፣ በሀብታሞችም ላይ ቁጣ አምጥቻለሁ፣ አሁንም ድህነት ስለምን ተነሳችሁብኝ ይላል። አጠቃላይ ግን የመልሱ ይሄ ነበረ። ሶሻል ሚዲያው በጣም ሲንጫጫ ነበር፣ ድሆችን ወቀሰ። ድህነት ካለ ነገር የሚመጣ አይደለም፣ በአመል መበላሸት ወይም እንዳለው በስንፍና ብቻ አይደለም። ያ የተናጋ የኢኮኖሚ ጉዳይ አለ ሀገራችን ላይ፣ በጣም ብዙ ነገር አለ፣ ድሃ በዝቷል። እንደ አጠቃላይ ግን ስናየው ድህነት ውርስም አይደለም። ድህነትን ማሸነፍ ይቻላል። የሱ ያለውን እንተወውና ድህነትን ማሸነፍ ይቻላል። አንድ ድሃ ሆኖ የነበረ ቤተሰብ ድሃ ሆኖ አይቀጥልም፣ ውርስ ሆኖ። ድህነት በራሱ ምንድን ነው? ማን ነው ድሃ? አንድ ሰው በቂ ነገር ካለው እራሱ እኮ ነው የሚወስነው ነገር። ይሄ በቂ ነው ለእኔ ካለ ድሃ አይደለሁም ብሎ ማመን ይችላል። እኔ ድሃ አይደለሁም፣ ምበላው አለኝ፣ ምጠጣው አለኝ፣ እነኝ ነገሮች ተሟልቶልኛል፣ ስለዚህ እኔ ድሃ አይደለሁም ብሎ ራሱን ማውጣት ይችላል። ድህነት አጠቃላይ እዛ ውስጥ ከከተተ ዓለም እንዳስቀመጠን ከተቀመጠን ኦኬ፣ ካልሆነ ደግሞ ከታችም የመጣ ነገር ካለ ማራገፍ ይቻላል። ሰርቶ መለወጥ ይችላል። ብዙ ነገር ማድረግ ይቻላል። መለወጥ ይቻላል። ሁላችንም አመጣጣችን ከሆነ ነገር ላይ ይመጣና የሆነ ቦታ ላይ መቼም ሰው ይቀየራል። የሚሳካለት ሰው አለ ደክሞ፣ የማይሳካለት ሰው አለ ደክሞ። ይሄ አንዳንድ ጊዜ እድል ያስቀመጠልንም ነገሮች አሉ። አዎ መጽሐፍ ቅዱስም የሚያስቀምጣቸው አለ። ድሃንም ሀብታምንም ይጽፋል፣ የሚገልጻቸው መልኩ አለ። ግን መጽሐፍ ቅዱስ ደግሞ ሲያስቀምጥ ከድሆች ጋር እንድንሆን፣ ድሆችን እንድናግዝ፣ እስረኞችን፣ ድሆችን፣ ከተበደለ ሰው ጋራ፣ ፍርድ ከተጓደለበት ሰው ጋራ እንድንሆን መጽሐፍ ቅዱስም ያዘናል። ድሆችን እንድናገል አይፈቅድም። ምክንያቱም በልብስ እንኳን መጽሐፍ ቅዱስ ላይ ሁለት ያለው ለሌለው እያለ ያስቀምጣልና ክርስቶስም ድሆችን አልተጸየፈም። እንዳስቀመጠልን እንግዲህ ከድሆች ጋር እንድንበላ፣ እንድንጠጣ፣ እንደዚህ እንዲሆን እንድናግዝ ነው። እንግዲህ የድህነት የየራሱ መልክ ይኖረዋል። እግዚአብሔር በፈቀደልን ሁኔታ እንደዚህ ያንሳል፣ ድሃ ነው ብለን ለምናስበው አብዛኞቻችን እንግዲህ ውጭ ሀገር ያለ ነው አገር ቤት አሉ ብለን የምናስባቸው ጎረቤቶቻችን። መቼም ውጭ ሀገር ያለው ሰው ሁልጊዜም የተሻለ ህይወት ይኖራል ብዬ ነው ማምነው። ምንም ይሁን ምንም ውጭ ሀገር ኖሮ ድሃ ይሆናል ማለት ባይቻልም አንዳንድ እድል የጣላቸውን ሰዎች ግን አሜሪካን ሀገር ትንሽ ላሳያችሁ ሞክራለሁ። እድል የጣላቸውን ሰዎች ላሳያችሁ ሞክራለሁ እና እንደዚህ አይነት ነገሮችም አሉ፣ እድልም አለ። ግን እንዳጠቃላይ ሰው ጤና ካለው በልቶ ሰርቶ ካደረ ራሱ ነው አለኝ የለኝም ብሎ በራሱ ላይ መወሰን የሚችለው ብዬ አስባለሁ። አጠቃላይ ግን የነበረው ነገር በፓስተር ዮናታን ዙሪያ የድህነት ጥግ የሚለው ነገር በጣም ብዙ አነጋጋሪ ሆኖ ከርሟል። ያም ይሁን ይህ ድህነትን ማሸነፍ ይቻላል። መጽሐፍ ቅዱስም ክርስቶስም እንደሚያስተምረው ድሆችን መጸየፍ ሳይሆን ድሃ ጥቁር ጉንዳን ነው አይለውም መጽሐፍ ቅዱስ። እና ማገዝ ድሃ ነው ብለን ላመንነው ሰው ማገዝ ነው። ይሄ ነው እንግዲህ በዚህ ላይ ያለኝ ይመስላል።
ውድ ወገኖች እንግዲህ በተለያየ ዓለም ለመዘዋወር ሞክሬያለሁ። አሜሪካንም ፓሪስም ኢትዮጵያኖች መንገድ ላይ ወድቀው አይቻለሁ። በጣም የቆዩ እንግዲህ እንዴት ነው ምንድነው የአይምሮ ችግር ነው ይባላል። አንዳንድ ሱስ ላይ ገብተውም ሊሆን ይችላል። መንገድ ላይ ወድቀው የነበሩ ኢትዮጵያኖች ነበሩ። አንዳንድ ጊዜ ለማንሳት ሁሉ እስኪከብድ ድረስ ፓሪስ ላይ ለመቅረጽ እንኳን በጣም በቃ አልቻልኩም። በቃ ምናልባት ቤተሰብ ካላይ ይህንን ነገር ማሳየቱ የሚጎዳ ነገር መስሎ ስለታየኝ ያልቀረጽኳቸው ብዙ ነገር ነበሩና አሉ። በተለያየ ዓለም ያልተሳካላቸው ሰዎች፣ መንገድ ላይ የወደቁ ሰዎች፣ የተለያዩ ዜጋዎች አሉ። ከዛ መካከል በጥቂቱም ቢሆን ኢትዮጵያዊን ለማግኘት ችያለሁ። አሜሪካን ሀገር ማይቻለው። እንደውም አሜሪካን ሀገር ሰሞኑን አንድ ልጅ ኢንተርቪው ያደረጋትን ሴት ተመልከቱ። እንግዲህ ቤተሰብ እንግዲህ እንዴት ናችሁ? ሰላም። እሷ እህቴ ናት። ያገኘኋት ሲልቨር ስፕሪንግ ዳውንታውን ነው። ቸግሮኛል እርዱኝ ነው እያለች ያለችው እና እስቲ ያለውን ነገር ንገሪኝ። ማን ነው ስምሽ መጀመሪያ? ሰላም ነው ስሜ። እሺ ምን ነው የምትፈልጊው? ላይክ ምንም ነገር የለኝም። ስራ መስራት አልችልም። ለምን እንደማትችይው? ላይክ ልቤን ያመኛል። ስለዚህ እንትን ሄደሻል? ጸበል ምናምን? ጸበል ይጃለሁ፣ ሕክምና ማድረጊያለሁ። አንዳንዱ ኦኬ። ሶ አሁን ላይ ምንድን ነው የምትፈልጊው? ላይክ አሁን የምፈልገው የቤት ኪራይ እንኳን የምከፍለው ገንዘብ ነው የምፈልገው። ሶ ስራ ከዚህ በፊት ትሰሪ ነበር? እሰራ ነበር። እሺ አልቻልኩትም፣ ወጣሁ። ልብሽን ስለሚያምሽ ማለት ነው። ስለዚህ እንግዲህ ያው የምትችሉ ሰዎች እንዲረዱሽ ነው የምትፈልጊው። እኔ ያገኘሁሽ እንዴት ነው? እዚህ መንገድ ላይ ነው ያገኘኋት። እርዳኝ ስትለኝ ምንድነው የምትፈልጊው ምናምን ብዬ ቀርቤ ስላናገርኳት ነው እንደዚህ ነገረችን። ጋይስ ሚዲያ ላይ ወጣ እንድትናገር ፍላጎቷ የራሷ ፍላጎት ስለሆነ ነው። ሚዲያ ላይ ወጥቼም ቢሆን ተናግሬ እኔ ገንዘብ መረዳት ስለምፈልግ ስላልሽ ነው ራይት ያመጣሁሽ። በራስሽ ፍላጎት ነው ሚዲያ ላይ እና ስለዚህ ገንዘብ አሰባስበን እንርዳት። እንግዲህ እንደምታዩት ነው፣ ተቸግራለች። ሴት እህታችን ናት። እንድረስላት ነው የምለው። አሁን ቤት ነው የምንኖሪው? ዲሲ ነው የምንኖሪው። እሺ። እና ያለው ነገር ይሄ ነው። ስለዚህ እንዴት ነው መርዳት ያለብን የሚለውን ነገር ላይክ አሁን አንቺ የራስሽ ስልክ አለሽ? ስልክ አለኝ። ይሄ ስጥሽን ስልክ አንቺ ነው? ስለዚህ በሱ ላይክ ጎፈንድሚ ቢሰበሰብ ወይም ደግሞ ዜል ቢደረግልሽ ይገባልሻል? እርግጠኛ ነሽ? ኦኬ። ስለዚህ ጋር ስልኳን እዚህ ላይ ያስቀምጣለሁ። በምትችለው አቅም በሳንቲም የተወሰነ እናዋጣላት ማለት ነው። እንግዲህ ለወገን ድራሽ ወገን ነው ያን ነው የምለው። እሺ። እንግዲህ ጸበል ምናምን እዛ ሞክረሻል? ሞክሬያለሁ። ስለዚህ ምን ስለዚህ ወደ ኢትዮጵያ ምናምን መሄድ ትፈልጋለሽ? አሁን ላይ መሄድ ትፈልጋለሽ ኢትዮጵያ? ስለዚህ ሰዎች ገንዘብ ቢያዋጡልሽ ምናምን እዛ መሄድ ትፈልጋለሽ? አዎ ገንዘብ ቢያዋጡልኝ መሄድ እፈልጋለሁ። ኦኬ። ስለዚህ እንደምትለው ነው እንግዲህ ጋይስ፣ ያው እኔ መንገድ ላይ ነው ያገኘኋት። ስለዚህ ስልክ ቁጥሯን አስቀምጥላችኋለሁ እዚህ ጋር። ስልክ ቁጥርሽን እስቲ ንገሪያችሁ። 240-792-3175 ኦኬ። ስልኳ ይሄ ነው ጋይስ። እዚህ ላይ ዜል አድርጉላት። በምትችሉት አቅም እርዷት። እንግዲህ ይሄን ነው የምለው። እግዚአብሔር ይርዳሽ። እንግዲህ እኔ እዚህ አካባቢ አሁን ካሽ ብር አልያዝኩም እኔ። ስለዚህ እኔ በምችለው አቅም እንግዲህ ዜል እዚህ ጋር ካሽ ብር አልያዝኩም። አውጣና ኤቲኤም ሰጣለሁ ማለት ነው። እዛ ጋር የጠበቀችኝ ቆመ። ስለዚህ ለወገን ደራሽ ወገን ነው ጋይስ። ባላችሁ ነገር ወይ ሳንቲም እኔ ጋር ላኩልኝ ወይ ደግሞ ለሷ አስገቡላት። ይሄ ነው የምላችሁ። ለጊዜው እኔ የምችለው ነው የሰጠኋት። እንግዲህ ጋይስ ፕሊዝ፣ ሴት ናት እንግዲህ እዚህ ጋር ተቸግራን ያለችው። ብትችሉ የምትችሉትን አድርጉላት። ይሄን ያወጣውልሽ። ይህ ሰዎች ደግሞ ዜል በትክክል ይሰራል። ስለዚህ እዛ ዜል ላይ ያስገቡልሻል። ጠብቄ ስልክ አለኝ። ውድ ወገኖች እንግዲህ ይህንን ለማሳየት የፈለኩት ምንድን ነው፣ በተለይ ውጭ ሀገር ተወጥቶ ሁሉ ነገር አልጋ ባልጋ ነው ብላችሁ ለምታስቡ ሰዎች አለ እንዲህ አይነት ነገር ይገጥማል። ባለፈው እንዳያችሁት መምህር ታዬ አሜሪካን ደርሶ የገጠመውን ችግር በቃ ምንም ትንሽ ነው አትበሉ፣ $1 ቢሆን ለኔ ይጠቅመኛል እስከ ማለት የደረሰበት ምክንያት ያን የሚያክል አስተማሪ ሰው ያለውን ነገር በጣም አስቸጋሪ ነው። ውጭ ሀገር ብዙ እንትን ይጠይቃል፣ ትግል ይጠይቃል፣ በጣም ብዙ እንዲህ ይጠይቃል እና ሁሉ ነገር አልጋ ባልጋ አይደለም። የሚሳካላቸው ሰዎች አሉ፣ የማይሳካላቸው ሰዎች አሉ እና ብዙ ነገር አለ። የጤና መጓደል አለ፣ የአይምሮ ችግር አለ፣ የብቸኝነት ጫና አለ፣ የስራ ጫና አለ፣ እንዴት ልበላችሁ የባህል የብዙ ነገር አለና ያን ተቋቁሞ መቆም በራሱ ቀላል ነገር አይደለም። በሀገር ሁሉ ነገር
ይቻላል። ሀገርን የመሰለ ትልቅ ነገር የለም። እግዚአብሔር ሁልጊዜም ሀገራችንን ሰላም ያድርግልን። በሀገር ሁሉም ነገር ሰው ቢያመውም ቢቸገርም አስተማሚም አይጠፋም። መቼም የኛ ህዝብ ደግ ነው፣ አጋዥም አይጠፋም። በውጭ ሀገር ግን እንዲህ ድንገት ስትሄድ ነው የምታገኙ ምን እንደሆነ ማን እንደሆነ የማታውቀው ሰው ስንት ትልልቅ ሰው መንገድ ላይ ወድቆ ይሄ ጊዜ እኮ ይሄ ሰው እንዲህ ነው፣ የልጆች አባት ይሄ እቺ እኮ ልጅ ይሄን ቤተሰቦቿ ስንት ነገር ይጠብቁባታል፣ ይሄ ጊዜ እኮ ጠፋ የተባለ ልጅ ይሄ ልጅ ይባላል። ያሳዝናል። ኤኒዌይስ ሁሉም ሰው የሚገጥመው ነገር ነውና ኢትዮጵያዊውም የሚገጥመው እግዚአብሔር ከዚህ ከመጣው ነገር ሁሉ ጠብቆ አገራችንን ሰላም አድርጎ ከስደት ጠብቆን ሁሉ ነገር በሀገር ያምራል። ሁሉ ነገር በሀገር ያምራል። ቢኖረንም ሀዘንም ደስታም በሀገር ነውና ሀገራችንን ሰላም ያድርግልን እላለሁኝ። ውድ ወገኖች ቀጣዩን ፕሮግራም ላሳያችሁ። ስምህ ማን ነው? ተሰማ መስፍን። ተሰማ መስፍን። እሺ፣ ይሄ ላስቲክ እጅና ጀርባህ ላይ ያረከው ላስቲክ ለምንድን ነው ያረከው? በጩቤ ነግረኸኛል። እዚህ ሀገር ከ40 ዓመት ትንሽ በላይ። ኦኬ፣ 41 ዓመት 40 ዓመት እንደዚያ ገደማ። ኦኬ፣ አሁን እኔ መጀመሪያ እንጃ ጎቲንገን እዚህ ስትመጣ ጎቲንገን ነበርከው። ከቤተሰቦችህ ጋር ነው የመጣኸው? አዎ፣ ከቤተሰቦችህ ከአባት ከእናት ብቻ ነው እና እናት ብቻ ወንድም። አሁን ወንድም አለ? ሁሉ የራሳቸው መንገድ ይዙ። እኔ የራሴ መንገድ ነው። ልክ ነው። ግን አሉ አሁን እዚህ ጀርመን ሀገር የት እንዳሉ? አዎ፣ አሁን ይሄንን ቪዲዮ ሶሻል ሚዲያ ላይ ብለቀው ምናልባት ወንድምህ ሊያገኝህ ይችላል። ምናልባት የሚያውቁ ሰዎች ሊረዱህ ይችላሉ። አንተ ፈቃደኛ ነህ? ሶሻል ሚዲያ ኢትዮጵያ ወላ ሶሻል ሚዲያ ጀርመንም ኢትዮጵያም ሁሉ ሀገር ሶሻል ሚዲያ ከለቀኩት ሁሉ ሀገር ነው የሚሆነው። አገር ቤትም ሊያዩህ ይችላሉ፣ ሌሎችም ቦታ ሊያዩህ ይችላሉ። እሱ ጥሩ ነው። ሁሉ ሀገር ጥሩ ነው። ፈቃደኛ ነህ? ምክንያቱም ባንተ ሳትፈቅድ እኔ ለዝና ጥሩ ለመባል ይሄንን ባረክ ጥሩ ስላልሆነ ነው። ያንተ ፈቃድ ግድ ያስፈልጋል። አዎ፣ ግን እየተነጋገርነው መሆን አለበት። ያልተነጋገርነው እንዳይሆን ማወቅ አለበት። እሺ፣ እኔ ያው እዚህ በብዛት ስለምመጣ አገኘሃለሁ። እኔ ልረዳህ የምችለው ትንንሽ ሳንቲሞች ነው። እሱ አይጠቅምህም። ይሄን ሰዎች አይተውት ወደ ሲስተም የምትገባበት ጀርመን ሀገር ውስጥ ወደ ሲስተም የምትገባበት አንተውን የምትፈልገው መጀመሪያ መኖሪያ፣ ባንክ ካርድ፣ እነዚህ ወደ ሶሻል እንትን ውስጥ መኖሪያ ትክክል ነው። እኔ የባንክ ሊት ያስፈልገኛል። ኤዱኬሽን ዊክ ሊቪንግ Education Living Ausbildung mit Wohnen. Education with Living is the same, it's the translation. Und das ist I myself, you know. Okay. Du sprichst auch Deutsch? Ja, ich spreche Deutsch, Englisch, Amharisch. Wie ist dein Niveau? Sprichst du sehr gut Deutsch? Ich spreche wie jeder andere, die spricht. Also du sprichst perfekt. Ja. Hast du auch Schule besucht? Bis Realschule. Bis Realschule. Realschule. Okay. Dann, wir haben es kennengelernt. Ich versuch's dich helfen. Ja. Du bist gut. Aber es Wahrheit machen, weißt du, ich meine? Was du sagst, es Wahrheit machen. እውነት እንዲሆን ማድረግ ነው። እውነት እንዲሆን ማድረግ የተናገርከው አንተ የተናገርከው እውነት ካረግ ጥሩ ነው። እኔ አንተን ልጎዳ አልፈልግም። አንተ ደግሞ ይኸውልህ ሰዎች ይጎዱኛል ብለህ ፍርሃት ውስጥ አትገባ። እኔ ፍርሃት የለኝም። እግዚአብሔር አለ። መጥፎ ነገር ለምን እንደሚሆን አውቃለሁ። ኦኬ፣ እሺ። አሁን እዚህ ጋር ላቆመው እንደፈለግ ድገምልኝ ስምህን። ተሰማ መስፍን። ተሰማ መስፍን።
የአያት ስም ማን ይባላል? የአያት ስም ማን ይባላል? የአያት ማማ deine Familienname? Mesfin. Okay, okay. Warst du auch Addis? Bist du vom Addis gekommen? Addis Ababa? Addis Ababa, Meskel Flower. Ja, Meskel Flower ልጅ ነህ? እዛ ነው ነበር ትንሽ ያለው እዛ። ውድ ወገኖቼ እንግዲህ ከዚህም ከዛም ስንል እችን ፈገግ የምታሰኝ ነገር ሰሞናዊ ጉዳይ ናት ይዘንላችሁ ቀርበናል። እንግዲህ ለፈገግታ ያህል ሁነኛ መፍትሄ እንደሆነ ልነግራችሁ አልችልም። ያው ጥንቃቄ ማድረጉ ስፖርት መስራቱ ሁሉ ነገር እንዳለ ሆኖ ማለት ነው። የኔ እናት እንኳን ደህና መጣሽ፣ እንኳን ደህና መጣሽ። ደስ ብሎኛል እናቴ። በአዲስ አይዲያ እስካሁን ያልተሞከረ አይዲያ ነበረ። ደስ ብሎኛል እና ያው በፕላስቲክ የታሸገ አትጠቀሙ ብትይም እኔ ግን ልማድ ነው ልማድ አይለቅምና ከጠርሙስ ወደ ፕላስቲክ ገልብጬ ነው የምጠቀመው። ቤት ውስጥ ነው የተሰራው እናቴ፣ ቤት ውስጥ ነው። የውጭም አለ ከደጅ የተገዛም አለ በአማራጭ በአይነቱ። አዎ እናቴ ሰይ የትም ያልተነዳ ሐሳብ የትም ያልተነዳ ማበጠሪያውን አዘጋጅቻለሁ። ደሞ ፊት ለማበጠር አዘጋጅቻለሁ። ግን እንደ ሐሳብ እንደ ሐሳብ እያካፈልኩ ላበጥረው ይሆን ፊቴን ውጤታማ እንዲሆን እንዲህ በዚህ በኩል አካፍዬ ላስይዘው፣ የቀረውን በዚህ በኩል ያለውን ፊቴን ላስይዘው። ከዛ አበጥሬ ስጨርስ መልሼ ፈትቼ አበጥረዋለሁ። እንዲህ ኧረ ተውን ፀጉር አበጥሩ አላችሁን፣ አበጠርን። ሽንኩርት ተጠቀሙ አላችሁን፣ ተጠቀምን። ቲማቲም አላችሁ አደረግን። ቅመም ኮርኩም ምን ይቀርናለን? ያቀረን እኮ የለም፣ ተጠቀምን። አሁን ባለፈው ሹካም ተባለ ተጠቀምን። ድስትም ሞክረናል መሰለኝ፣ ያልሞከርነው የለም። አሁን ፊትና በጥር ኧረ ለሰሚም ግራድ ወረ ተው እናንተ ተው እኔ እንግዲህ ለዛሬ ይዤላችሁ የቀረብኩት ፕሮግራም እዚህ ላይ ያበቃል። በተመሳሳይ ፕሮግራም እስክንገናኝ ድረስ ቸር ቆዩልን። ጤና ይስጥልን።